ማጣፈጫ ብቻ ሳይሆን ከየትኛውም ዘመናዊ መድኃኒት በላይ በሽታን የመፈወስ አቅም እንዳለው አውቀው ነበር። ዛሬ በ21ኛው ክፍለ ዘመን ሳይንስ የጥንት አባቶችን ሐሳብ አረጋግጧል። አንድ ብርጭቆ የቅርንፉድ ውሃ በባዶ ሆድ መጠጣት በሰውነታችሁ ላይ እንደ ተአምር የሚቆጠር ለውጥ እንደሚያመጣ ጥናቶች ያሳያሉ። ነገር ግን ዛሬ የመጣሁት ስለ ጥቅሙ ብቻ ልነግራችሁ አይደለም። ደ ሾኪንግ ትሩዝ ወይም አስደንጋጩ እውነት ያልኩበት ምክንያት አለ። አብዛኛዎቹ የዩቲዩብ ቪዲዮዎች ስለ ጥቅሙ ብቻ ነው የሚያወሩት። እኔ ግን ካልተጠነቀቃችሁ ይህ ውሃ እንዴት ጉበታችሁን ሊያቀልጠው እንደሚችልና ማንም በፍጹም መቅመስ እንደሌለበት ጭምር እነግራችኋለሁ እና ማን በፍጹም መቅመስ እንደሌለበት በዚህ ቪዲዮ ላይ የቅርንፉድ ውሃን ከኤ እስከ ዜድ እንተነትነዋለን። ይህ ቪዲዮ አይደለም። ይህ ስለ ጤናችሁ የሚሰጥ ነፃ የሕክምና ኮርስ ነው። ደብተርና እስክሪብቶ ያዙ፣ ምክንያቱም የምንሰማው ነገር ሕይወት ቀያሪ ነው። አብራችሁን ቆዩ። ለመሆኑ ይህ ትንሽዬ ፍሬ ምንድን ነው የያዘው? ለምንድነውስ እንደዚህ ኃይለኛ የሆነው? እስቲ ወደ ሳይንሱ እንግባ። ቅርንፉድ ዝም ብሎ ቅመም አይደለም። እጅግ በጣም የተጨቀጨቀ የቫይታሚንና የሚነራል ቦምብ ነው። በመጀመሪያ ደረጃ ቅርንፉድ በዓለም ላይ ካሉ ምግቦች ሁሉ በበለጠ አንቲኦክሲደንት በመያዝ አንደኛ ደረጃ ላይ ይቀመጣል። እስቲ ያስቡት፣ ብሉቤሪ ጸረ ካንሰር ነው ይባላል። ቅርንፉድ ከብሉቤሪ በ30 እጥፍ የሚበልጥ አንቲኦክሲደንት አለው። ይሄ ማለት በሰውነታችሁ ውስጥ የሚፈጠረውን የሴሎች መበላሸትና እርጅና የመቀልበስ አቅም አለው ማለት ነው። ሁለተኛውና ዋናው ንጥረ ነገር ዩጂኖል ይባላል። ይህንን ስም ያዙት። ዩጂኖል የተፈጥሮ ማደንዘዣ፣ ጸረ ባክቴሪያና ጸረ ፈንገስ ነው። ጥርሳችሁን ሲያማችሁ ሐኪሞች የሚሰጧችሁ መድኃኒት ውስጥ ያለው ዋናው ነገር ይሄው ዩጂኖል ነው። ሶስተኛው በውስጡ ማንጋኒዝ የተባለ ሚነራል አለው። ይህ ሚነራል ለአእምሮ ስራና ለአጥንት ጥንካሬ ወሳኝ ነው። አንድ የሻይ ማንኪያ ቅርንፉድ ብቻ የቀን የሰውነት ፍላጎታችንን 50% ማጋዚንን ይሸፍናል። እንግዲህ አስቡት፣ ይህንን ሁሉ ነገር በውሃ አዋህዳችሁ ጠዋት ስትጠጡት ሰውነታችሁ ምን እንደሚሰማው። አሁን ወደ ጥቅሞቹ በዝርዝር እንግባ። የመጀመሪያው ለውጥ የሚጀምረው ከሆዳችሁ ነው። ስንቶቻችሁ ናችሁ በጨጓራ ባክቴሪያ የምትሰቃዩት? ስንቶቻችሁስ ናችሁ ሆዳችሁ የሚነፋው ግሳት የሚያበዛባችሁ? የቅርንፉድ ውሃ ጠዋት በባዶ ሆድ ሲጠጣ ልክ እንደ ፈሳሽ ሳሙና ሆኖ አንጀታችሁን ነው የሚያጸዳው። አንደኛ የጨጓራ ባክቴሪያን ይገድላል። ቅድም የጠቀስኩት ዩጂኖል የጨጓራ ባክቴሪያን ገድሎ የማውጣት አቅም አለው። ብዙ ጥናቶች እንደሚያሳዩት የዘመናዊ መድኃኒቶችን ያህል ውጤታማ ነው። ሁለተኛ የጨጓራ ቁስለትን ይጠግናል። ቅርንፉድ የጨጓራ ግድግዳችንን ሙከስ ወይም አፋፋይ ነገር እንዲያመርት ያደርጋል። ይህ አፋፋይ ነገር ጨጓራችን በራሱ አሲድ እንዳይበላና እንዳይቆስል ይከላከላል። ሶስተኛ የሆድ ድርቀትን ያስወግዳል። የምግብ መፈጨት ሂደትን በማፋጠን በሆድ ውስጥ ተከማችቶ የቀረን ምግብና ጋዝ ያስወጣል። ጠዋት ተነስቶ ይህንን መጠጣት ለሆድ ዕቃችሁ እንደ ማደሻ ነው። ይህ ክፍል ለስኳር ታማሚዎች ወይም የስኳር መጠንን መከላከል ለሚፈልጉ እጅግ ወሳኝ ነው።